አመሰግናለሁ። ይሁን ይቅርታ መጠየቅ የምትፈልገው ሰው አለ ወይ? ተቋም ወይ ባለስልጣን ወይ ባለሀብት ወይ ግለሰብ ወይ ደግሞ ይህን አጋጣሚ ተጠቅሜ ይቅርታ ብጠይቀው ብትለው? እኔ በጣም በይቅርታ አምናለሁ። በጣም ነው ፎርጊቭነስ ማምነው። ይቅርታ በነገራችን ላይ በይቅርታ የማያምን ሰው አፍቅሮተ ራስ ያለው አምልኮተ ራስ ለራሱ ከሚገባው በላይ ስፍራ የሚሰጥ ሰው በይቅርታ ያምን። ራሱን የሚያመልክ ሰው፣ ሁሌ እየታዘነለት መኖር የሚፈልግ ሰው፣ የተበዳይነት ጨርቁን የሚያውለበልብ ሰው እንደዚህ ይሄ ይቅርታ በይቅርታ የማያምኑ ሰዎች ካራክተር እኔ በጣም በይቅርታ አምናለሁ። ክርስትና ይቅርታ የተደረገላቸው የይቅርታ አድራጊዎች ማህበር ነው ብዬ ነው። አንዴ ይቅርታ የተደረገልን ብቻ አይደለንም። እኛ ብዙ ጊዜ ተማርን ይቅርታ የተደረገልንና ላስት ታይም ለመናገር ሞክሬያለሁ። ያው አንዳንድ ጊዜ ለምሳሌ መድረክ ላይ ሆነ ስትናገር አንዳንዴ ቦልድ ሆነ ነው በጣም የምትናገረውና ሰሚዎቹን ሊያስደነግጥ ይችላል እና ማንም የመረብሽ ፕሮግራም የለኝም። የእግዚአብሔርን እውነት በድፍረትም በፍቅርም ግን ፍቅርን በተሞላ አክብሮት ባለበት ድፍረት የመናገር እንጂ ማንም የማብሸቅ ማንም የመንካት ከማንም ጋር የመጋባት አጀንዳ ኖሮኝ አያውቅም እና እንዲሁ ግን ጠቅለላ አድርጌ ምናልባት በንግግር በተለያየ መንገድ ቅር ያሰኘኋቸው ሰዎች ካሉ ይቅርታ ጠይቃለሁ። እኔ አንዳንድ ጊዜ ሳታስተውለው ሰዎች ቅር ሊሰኙ ይችላሉ፣ እያስተዋልክም ማለት ነው። ለምሳሌ ባለፈው ለኦርቶዶክስ ቤተክርስቲያንና አማኞች ይቅርታ ጠይቄያለሁ። ያን ያደረግኩበት ምክንያት ምንድን ነው? እኔ መጽሐፉንም ይዤ ስወጣ ሀሳቡንም ስናገር ትሩዙን ከማስተላለፍ ባለፈ በዛ መልኩ እነሱን በስሜታቸውን ያስቆጣል፣ አግሬሲቭ ያደርጋቸዋል ብዬ አስቤ አይደለም። እልህ ተጋብቼ አይደለም፣ ወይም ደግሞ እንደዚህ አይደለም እና ከዛም በኋላ አይተኝ ከሆነ ማለት ነው እና እነሱንም በተለይ እነሱን ይቅርታ መጠየቅ ፈልጋለሁ። የእግዚአብሔርን እውነት ከመናገር ባለፈ ከማንም ሰው ጋር እልህ የመጋባት ወይም የብሽሽቅ ወንጌል አላምንም። በብሽሽቅ ወንጌል አላምንም እና ያው አንዳንድ ሰዎች ይላሉ ትንሽ ቀዝቀዝ ብታደርገው ኖሮ ብለው የሚሉ አሉ። ኤኒዌይስ እንደዛ ነው። ግን በዛም አለ በዚህ በተለያየ ጊዜ ቅር የተሰኙ ሰዎች ካሉ ያው ምሕረት ያድርጉልን።